ወጣቶች የብቸኝነት ስሜት እንዲሰማን ከሚያረገን ነጥብ አንዱ ስሜቴን የሚረዳል ፈቃዴንና ዝንባሌን የሚያውቅልኝ ድካሜን እንኳን ቦታ የሚሰጥልኝ የሌለኝ በጣም ምስኪንና ብቸኛ ነኝ ብለን ነው ብዙ ወጣቶች የብቸኝነት ስሜት የሚሰማን። ግን አንድ እውነት እንንገራችሁ ወጣቶች፣ ስሜታችንን ድካማችንን ፈተናችንን ብቻ አይደለም የኔና የናንተን ዓለም በመተዋወቁ ምክንያት ከኔና ከናንተ በላይ የተፈተነ አምላካችን ነው አንተ የኔ ነህ የሚለው። የእግዚአብሔር ቃል እንዲህ ይላል፣ ከኃጢአት በቀር በነገር ሁሉ እንደኛ ስለተፈተነ ሊራራልን የሚችል አምላክ አለ ይላል። ወጣቶች ሆይ እናንተ ከተፈተናችሁት በላይ ተፈትኗል። እናንተ ተትታችሁ ከሆነ እናንተ ከተተዋችሁት በላይ ተትቷል። እናንተ ብቻችሁን ቀርታችሁ ከሆነ ብቻችሁን ከቀራችሁት ከናንተ በላይ ብቻውን ቀርቷል። ተፈትናችሁ እንኳን ከሆነ ከኔና ከናንተ በላይ ተፈትኗል። ደክማችሁ እንኳን ከሆነ ከኔና ከናንተ በላይ ደክሟል። ለዚህ ነው ከኃጢአት በቀር በነገር ሁሉ እንደኛ ስለተፈተነ ሊራራልን የሚችል አምላክ አለ የሚለው። ብንደክም ይራራልናል፣ ድካምን አውቋላ። ብንፈተን ያዝንልናል፣ ተፈትኗላ። ብንተው ይመጣልናል፣ ተትቷላ። ብንገፋ ይሰበስበናል፣ ተገፍቷላ። ይራራልናል የሚለው ቃል ምንኛ እውነትና የሚያጽናና ነው ወጣቶች። ከኃጢአት በቀር በነገር ሁሉ እንዳንተ እንዳንቺ የተፈተነ ስለሆነ ይራራልናል ወገኖች። ይሄ ብቻ አይደለም። በተለይ ወጣቶች በወጣትነታችን መደነቅ፣ በወጣትነታችን ትኩረት መሳብ፣ በወጣትነታችን ሊጨበጨብልን ልንሞገስ እንፈልግ ይሆናል። ማንም እኮ ትኩረት የሚሰጠኝ የለም። ማንም እኮ ክህሎቶቼን፣ ጸጋዎቼን፣ ተሰጦቼን የሚያደንቅልኝ እኮ የለም። ማንም ዞር ብሎ እንኳን የሚያየኝ የሌለ ምስኪን ነኝ ብለን እናስባለን። ወገኖቼ አንድ ሌላ እጅግ የሚያጽናና ተስፋ ልንገራችሁ። ተሰጦታችንን፣ ጸጋችንን፣ ፍጥረታችንን እንደ እግዚአብሔር ያከበረ እንደ እግዚአብሔር ከፍ ከፍ ያደረገ ማን አለ? እስኪ ላስታውሳችሁ። እግዚአብሔር በእጁ የፈጠረው እኔን፣ አንተን፣ አንቺን እንጂ መላእክትን ይመስላችኋልን? ለእንስሳት በአፉ ውስጥ ትንፋስ እፍ ብሏልን?